እንኳን ለ1446ኛው ዓመተ ሂጅራ ኢደል ፊጥር እንኳን አደረሳችሁ። ኢድኩም ሙባረክ አለይና ወአለይኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላህ። እንኳን አደረሳችሁ። ኢድኩም ሙባረክ አለይና ወአለይኩም ብያለሁ። እንዴት ናችሁልኝ ሀባይቢ? ሰላም ነው ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። ኢድ ምን ይመስል ነበር ውሎ? አልሐምዱሊላህ ከኔ ጋር በጣም ደስ የሚል ድባብ ነበረ። ከእናንተም ጋር እንግዲህ እንደዚሁ ደስ እንደሚል ተስፋ ይኖረኛል ማለት ነው። እና እንግዲህ ኢድ የደስታችን ቀን ፋብትን የምንልበት ቀን ስለሆነ ኢድን እስኪ በምን መልኩ እንዳሳለፋችሁት በኮሜንት ግለጹልኝ የኔ ውዶች ማለት ነው። በኢድ ቀን ትውስታ ካላችሁ ምን ምን ትዝ እንደሚላችሁ ሁላችሁም በኮሜንት ግለጹልኝ፣ በኮሜንት ማለት ነው። እንግዲህ የኢድ ቀን እኔ የማስታውሰው ከቤተሰቦቻችን ጋር ባለን ሰዓት ምን ምን እንደምታሳልፉ ምን ምን እንደምታደርጉ እንግዲህ በቃ ባብትን እንበልበት ማለት ነው የኔ ወዶች ማለት ነው። ኢንሻአላህ አሁንም ቀጣይም ደግሞ አመቱ አድርሱን አላህ ሱብሓነሁ ወተዓላ ያሰብነውን አሳክቶልን ከውድ ቤተሰቦቻችን ጋር የምናሳልፍ ያድርገን ማለት ነው። ሀሳባችንን ሁሉ ነገር አላህ ይሙላልን ይሙላላችሁ ማለት ነው የኔ ወዶች። እኛም ደግሞ በራሳችን ቤት ቁጭ ብለን ኢድን የምናሳልፍ ያደርገን ማለት ነው። እና የኢድ ቀን እኔ 1-3 እንደዚህ የሚሆኑ ትውስታ አለኝ ማለት ነው። ማስታወሳቸው የኢድ ቀን በሆነ ሰዓት ያው ስቴፕ ባይ ስቴፕ ነው የምነግራችሁ። በመጀመሪያ እንግዲህ ነጋ አልነጋ ብለን እንጠባበቃለን፣ ሌሊቱ ማለት ነው። ነገ ኢድ ነው ከተባለ እንደውም አንዳንድ ጊዜማ እንደው እንቅልፍም እንጃ መውሰዱን እንጠብቃለን። ወገግ ሲል ሸዋር እንወስዳለን። ከዛ በኋላ ቁርስ ቤት ይዘጋጃል። በእኛ እንግዲህ ማለት ነው ገንፎ እንደዚህ ይዘጋጃል፣ እንበላለን። ከዛ ደግሞ ያው አገራችን ቶሎ እንደዚህ ሀገር ቶሎ አይሰገድም እና ሶላት እንሄዳለን። ከዛ ምላሽ ደግሞ ሻወር እንወስዳለን። ሻወር ከወሰድን በኋላ አዳዲስ ልብሳችንን እንለብሳለን። ከዛ ወደ ሶላት እንሄዳለን። ሶላት ሄደን በምንመጣ ጊዜ ደግሞ እንበላለን። እንግዲህ ቤት ያፈራውን ሁሉ ነገር እንበላለን። ከበላን በኋላ ደግሞ ብር እንሰጣለን። ብር ከተሰጠን በኋላ መንደር በቃ ጎረቤት ዚያራ ከጓደኞቻችን ጋር አላጋጠማችሁም? የሁላችሁ ትውስታ ነው ብዬ አስባለሁ። እንሄዳለን፣ እንዘያየራለን ማለት ነው። ከዛ በኋላ ደግሞ ለምሳ ዝግጁ እንሆናለን። ምሳም ይደርሳል፣ እንበላለን። በቃ ሙያውን እንደዚሁ እየተደሰትን መዋል ነው የኢድ ቀን ማለት ነው። እና ያም ጊዜ ደግሞ አሁን አላህ ሱብሓነሁ ወተዓላ ሁሉ ነገር አሳክቶልን ፍቅር፣ አንድነት፣ ደህንነት፣ ዘረኝነት ጠፍቶ ከሀገራችን ላይ እንደ ድሮ ኢትዮጵያዊ እንደ ድሮ ሰላም ዘፍኖልን እኛም በሀገራችን የምናሳልፍ ያድርጋችሁ ነው የምለው። እና እስኪ የእናንተ ትውስታስ ምን ይመስላል በሚለው እንግዲህ በኮሜንት አሳውቁኝ ማለት ነው የኔ ወዶች። እርግጥ ነው ይከፋል ሰው ሀገር ላይ ኢድን ስናሳልፍ ለሁሉም ነገር ግን አልሐምዱሊላህ ወሊላህ አልሐምዱሊላህ ወልሚና ማለት አለብን። ሁሉ ነገር ለበጎ ሁሉ ነገር ለኸይር ነው ማለት ነው የኔ ወዶች እንጂ ከቤተሰብ ተነጥለን ኢድን በምናሳልፍ ሰዓት ብዙ ደስታ አለ ብዬ አላስበውም። እና በስ ግን አልሐምዱሊላህ
ለሁሉም ነገር አልሐምዱሊላ ነው የሚባለው እና እኛም ደግሞ ኢንሻአላህ አይቀርም ማለት ነው። አላህ ናሪ ያድርገን። ሁሉን ነገር እኛም በሀገራችን ላይ የምናሳልፍ ያድርገን። ቀጣዩንም አላህ ከአመት አመቱ ያድርሰን ማለት ነው። ሰው ሀገር ላይ ሆነን ኢድ እንዴት ነው ሲባል ብዙዎቻችን በጣም ደስ ይለናል፣ ግማሽ ደግሞ የሚከፉ አሉ እና ግን አይክፋን፣ አይክፋችሁ ማለት ነው። ምክንያቱም ነገ ሌላ ቀን ነው ማለት ነው ሀባይቢ እና ያው ብዙም ደስታ ባይኖር ግን ሀባይቢ የሚገርማችሁ ማለት ነው እኔ እንደ ሀገራችን የዚህ ሀገርም ኢድአዎ ግን እንደ ሀገራችን እንደዚህ በቃ እኔ ውስጡ ብዙ እንደዚህ ደስታ የሚለው ነገር 100% አለ ብዬ አላስብም። ምክንያቱም በቃ ሁሉ ነገር የባህል እንትኑ ዝግጅቱ ሁሉ ነገር ምናምን እውነት እዚህ ሀገር እንጃ እኔ ሳስበው እንደውም አንዳንድ ጊዜ ኢድ ነው እንዴ ኢድ ነው እንዴ ዛሬ የምንልበት ቀን አጋጥሟቸው አያውቅም። እና ያው አብሽሩ እኛም ደግሞ ሁሉን ነገር አላህ አሟልቶልን ከቤተሰቦቻችን ጋር ሀገር ሰላም ሆኖልን ኢድን የምናሳልፍ ያደርገን ኢንሻአላህ። እና አይዞን፣ ይከፋናል። እንዳልከፋን ሆነን ግን ደስተኛ ነን እንላለን። ነገር ግን የውስጣችን ሁሉ ነገር አላህ ነው የሚያውቀውና አብሽሩ፣ አይዟችሁ ነገ ሌላ ቀን ነው በሚል እንያዘው ማለት ነው። እና ያው ኢድ አልሐምዱሊላህ ከኔ ጋር በጣም ደስ የሚል ነበረ። ከእናንተም ጋር ደስ እንደሚል በጣም በቆንጆ ሁኔታ እንደምታሳልፉት ተስፋ ይኖረኛል። ያው ስራ ላይም ብትሆኑም ብንሆንም አብሽሩ፣ አይዟችሁ ያልፋል። የማያልፍ ነገር የለም። እኛ ሰላም ከሆንን እኛ ደህና ከሆንን ወላሂ የማያልፍ ነገር የለም። ሁሉ ነገር ጎርፍ ነው፣ ያልፋል። እና ትናንትና የሆነ አጋጥሞኝ ኢድ እንዴት ነው ብለው ሲጠይቋት ስለ ኢድ ሲነሳ ኢድ በሚመጣ ሰዓት በቃ ማልቀስ ነው ስራዬ ያለች እህት አለኝ ማለት ነው። ግን ያ መሆን የለበትም። ማልቀስ የለብንም። ሁልጊዜ ደስተኛ መሆን አለብን። ራሳችንን አሳምነን በእርግጥ ከቤተሰቦቻችን ከነጥለን ከሁሉ ከማህበረሰቡ ከጎረቤቶቻችን ከእናት ከአባት ወዘተ ተለይተን ኢድን እንደዚህ ስናሳልፈው በእርግጥ የማይሰማው ሰው የለም ብዬ አላስብም። ይሰማናል። ነገር ግን ኢንሻአላህ ያልፋል በሚለው እንያዘው ማለት ነው። ኢንሻአላህ አይዟችሁ፣ አይክፋችሁ፣ ተደሰቱ። ራሳችሁን ደስተኛ ራሳችሁ ካላደረጋችሁ ራሳችሁ ለራሳችሁ ዶክተር መሆን አለባችሁ። ራሳችን ለራሳችን ማስደሰት አለብን ማለት ነው እንጂ ደስተኛ ባንሆን ቢከፋን ምን ቢል እኛው ራሳችን ነው የምንጎዳው ማለት ነው። ያ ግን የማያልፍ ነገር የለም። እኛ ሰላም ከሆነን ያልፋል። እና ውድ የፋሚሊ ቤተሰቦች የኔ ውዶች አይዟችሁ። አላህ ሱብሓነሁ ወተዓላ ጾማችንን ከተቀበላቸው ባሪያዎች አላህ ያደርግልን። ሶላታችንን ሁሉን ነገር አላህ ይቀበለን። እኛም ደግሞ አላህ ሁሉን ነገር አላህ አመቻችቶልን
ሁሉን ነገር አሟልቶልን እኛም በሀገራችን ተደስተን የምናሳልፍበት ቀንም ቅርብ ያደርግልን። ኢንሻአላህ ደግሞም ይሆናል። ኢንሻአላህ አብሽሩ እና ይዟችሁ እላለሁ።